ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ከኔ ጋር ያለው አልሐምዱሊላህ። ዛሬ እንግዲህ በመቀጠል ደግሞ በሌላ ቪዲዮ መጥቻለሁ። ምን መሰላችሁ? እሱ ደግሞ የፓንኬክ አሰራር ማለት ነው። ፓንኬክ እንግዲህ በአብዛኛውን ለፍጡር ይፈልጉታል ማለት ነው። ስለዚህ በተለይ ልጆች ያሉበት ቦታ ላይ ፓንኬክ ያስፈልጋል ማለት ነው። እኔ ያዘጋጀሁት እነግራችኋለሁ። አንድ ብርጭቆ ወተት አለኝ፣ ሩብ ካሳ ስኳር አለኝ፣ ሩብ ካሳ ዘይት አለኝ። እዚህ ጋር አንድ ከግማሽ ዱቄት አለኝ፣ በእንደዚህ አይነት ኮብ ማለት ነው። አንድ ከግማሽ ዱቄት፣ ሁለት እንቁላል አለኝ። እዚህ ጋር ቤኪንግ ፓውደር አለኝ ማለት ነው። እዚህ ጋር ማቀላቀያ መፍጫ ምንድን ነው መምቻ አዘጋጅቻለሁኝ እና እንቁላሉን እዚህ ጋር እንጨምራለን። ከዛ ስኳር እንጨምራለን። ከላጥ ካላችሁ በከላጥም መፍጨት ትችላላችሁ ማለት ነው። ሙላ ዝም በዚህ ብቻ ከዛ እዚህ ጋር እንደዚህ አድርገን መተን ጨርሰናል ማለት ነው። ስለዚህ እዚህ ጋር ወተቱን እንጨምራለን ማለት ነው። ካሜራ በአንድ እጄ ስለያዝኩ ነው በግራ የምመታው ማለት ነው። እዚህ ጋር ደግሞ ቀሪ ዘይት አለ እንጨምራለን። ይሄን ዘይቱን ከዛ ቤኪንግ ፓውደር እዚህ ጋር ያዘጋጀነውን ዱቄት እንጨምራለን ማለት ነው። ከዛ ቤኪንግ ፓውደር አለ እንጨምርና ይኸውላችሁ በዚህ መልኩ አቀላቅየዋለሁ መትቼዋለሁ ማለት ነው። እንግዲህ ይሄንን እንግዲህ ሰርቼ አሳያችኋለሁ ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉ። ለቻናላችን አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ቪዲዮው ይጠቅማችኋል፣ እዩት ማለት ነው። እያሳለፋችሁ አትዩት፣ ምክንያቱም እያሳለፋችሁ ካያችሁት አይገባችሁም ማለት ነው። ይሄን እንግዲህ ሰርቼ እንዴት እንደሆነ አሳያችኋለሁ ማለት ነው። ሞክሩት። በተለይ ልጆች ምናምን ያላችሁ ቤት ውስጥ ያው ምግብ ሰሪ የሆናችሁ ልጆች ምግብ ሰሪዎችን ነው የሚያካትተው ማለት ነው። ያው እንግዲህ ይሄን ይመስላል። እስኪ ሰርቼ አሳያችኋለሁ። ይሄው ቤተሰብ በዚህ መልኩ እየሰራውኝ ነው ማለት ነው። እንግዲህ ይሄ የፓንኬክ እንትኑ ነው ማለት ነው። ይሄ ከሌላችሁ ደግሞ ኖርማል ይሄ እንትኑ ሰፊው አላ የኩቡዝ ምናምን የሚያሞቁበት ምናምን ነገር በቃ እንደ ጣዋ ራሱ ጣዋ ማለት ነው። በዛ መጋገር ትችላላችሁ። ግዴታ ይሄ መሆን የለበትም ማለት ነው። እና ሲደርስ አሳያችኋለሁ ማለት ነው። እሺ ጋይስ ይኸውላችሁ ፓንኬኩ ማለት ነው። ይኸውላችሁኝ አያምርም? ያምራል። እንግዲህ እናንተ እንደፈለጋችሁ ስሩ። ይሄንን ትንሽም እንደዚህ ቡኒ ባታረጉትም ኖርማል ነው። የኔዎቹ ቡኒ ስለሚወዱ ነው እኔ ቡኒ ያረኩት ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። ሰርታችሁ ተጠቀሙት። ሰርታችሁም ብሉ ከፈለጋችሁ እና ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ቤተሰብ ሁኑ። ሰብስክራይብ አድርጉ፣ ላይክ አድርጉ ማለት ነው። እና በጣም ነው የምወዳችሁ።